በጣም ተበርዟል መጽሐፍ ቅዱስ ባይበረዝ ራሱ አልተበረዘም ብንል ጋራንት ብናደርገው ጸሐፊው አለመታወቁ ብቻ መበረዙን ያሳያል። ግን ክፉ ተበርዟል። በነገራችን ላይ መበረዝ ብቻ የሚለው ቃል አይገልጸውም። ዜና መዋዕል እንግዲህ ይሄን የምትናገረው ቤተክርስቲያን ናት። በዚህ መጽሐፏ ላይ ቤተክርስቲያን ምን ትላለች? ዜና መዋዕልን ማን እንደጻፈው አረኔ ራሴ ያላት ምን ትላለች? አረኔ ራሴ ያላት ከየት ነው የማመጣው? እሺ ገጽ 136 ላይ መጽሐፈ ነገሥትን እሺ ጸሐፊው ይላል። አማርኛው ነው። ጸሐፊው ማን እንደሆነ ግን አልታወቀም። ጸሐፊው ማን እንደሆነ ጭራሽ የምናውቀው ነገር የለም ይላል። አለቀ። ብሉይ ኪዳን መጽሐፍቶች አልቀዋል። ገጽ 78 ላይ ምን ይላል? የሳሙኤል መጽሐፍ ማን እንደጻፋቸው አልተገለጠም። ምን የሚታወቅ ነገር የለም። ማን የጻፈው ውስጥ ያለው ነገር ቁርአን ላይ እሺ፣ እዚህ ጋር አድርገው ማን የጻፈው? ቤተክርስቲያን አላውቅም ነው የምትለው። ማን እንደጻፈው የማውቀው ታሪክ የለም ነው የምትለው። እሺ ጸሐፊው እንኳን ማን እንደሆነ የማይታወቅ የሙሴ መጽሐፍቶችንም ቢሆን ማን እንደጻፋቸው የማይታወቁ መጽሐፍቶችን ይዘህ እያወራህ ነው። ኦኬ ወደ ቁርአን ስንመለስ ግን አንድ በጣም የሚያስቅ ነገር ተናግሯል። ኦኬ ፈርስት ሴንቸሪ ላይ ያለ ቁርአኒክ ማኑስክሪፕትስ የላችሁም ማለት ቁርአኒክ ማኑስክሪፕት የድሮ ማኑስክሪፕቶች ፈርስት ሴንቸሪ ላይ የነበረ የለም ማለት ይሄ መጽሐፍ ምንድነው? የቁርአንን ታሪክ አለማጥናትህን አለማወቅህን ምን የሚያደርግ ነው? የሚያሳብቅ ነው እንጂ ብታጠና አንደኛ ሂጅራ ላይ ከተጻፉት ቁርአኖች መካከል አንዱ የብርሚንጋም ማኑስክሪፕትን ታጠና ነበረ። ቃል በቃል እኛ ከምናነበው ቁርአን ጋር የሚመሳሰል ነው። ሌላኛው ደግሞ ምንድነው? ኮዴክስ ሰናዓ ሊሆን ይችላል። ሰናዓ ላይ በነገራችን ላይ እናወራ። ሌላኛው ኮዴክስ መሽሀድ ነው ተዘጋጀው። ነገራችን ላይ ኮዴክስ ሰናዓ ላይ ስታወራ ሪከርድ ተይዞብሃል። ኦኬ ባለፈው ቤትን ከፍተህ ስታወራ እሱ ላይ ታወራለህ ድጋሚ። ኮዴክስ መሽሀድ ቃል በቃል እኛ ከምናነበው ቁርአን ጋር የሚመሳሰል የሆነ ቁርአን ነው። እሺ ሰና የሚባሉት ወደ 970 ማኑስክሪፕቶች ናቸው። ኦኬ ሌሎችን ቁርአን ብንመለከት እኛ ከምናነበው ቃል በቃል የሚመሳሰሉ እነዚህ ፈርስት ሴንቸሪ ሂጅራ በነገራችን ላይ ላሳየው ሌት ፈርስት ሴንቸሪ ኢርሊ ሰከንድ ሴንቸሪ የተጻፉ እንግዲህ እነዚህ ቁርአኖች ማኑስክሪፕቶች እናገኛለን። ሲጨንቀው ወገናችን ሩቅያ ካን የምትባል ሴትዮ እንዲህ አለች አለ። ሩቅያ ካን ትባላለች እንደዚህ ብላ ተናገረች ብሎ ተናገረ። ምንም ያሳየው ነገር የለም። ሰዎች እንዲህ ብሎ በናገራቸው አይደለም ዋናው ነገር ቁርአን መጣበቁን ፕሩቭ ማድረግ እንችላለን ወይ ስንል ፕሩቭ እናደርጋለን። መጽሐፍ ቅዱስ መበረዙን ደግሞ በደንብ እናሳያለን። ይሄን ይመስላል። ዳን አርጊመንት እንደምታመጣ ተስፋ አደርጋለሁ። ዳዊት እሺ ዳዊት መቀጠል ትችላለህ። መልካም እንግዲህ ዲቤቱን ሲጀምር የዛሬው ርዕሱ መጽሐፍ ቅዱስ ተበርዟል ወይ ቁርአን ተበርዟል ነው። መጽሐፍ ቅዱስ አልተበረዘም የምንልበት ምክንያት ለምንድነው? ጽንሰ ሐሳቡ ክርስቶስ አምላክ ነው የሚል ነው። ያንን ጥቅሶች እንደተበረዙ አንድ ማስረጃ ማሳየት አልቻለም። ሂጅስ ጌቭ አፕ ኦን ኢት ባይ ዘ ዌይ ሌላ ሬትሪክ ውስጥ ገብቷል ማለት ነው። ቁርአን ግን እንደተበረዘ አንድ ቃል ከተቀየረ እናያለን ብያለሁ። ሰናማ ፓለምሲስት ላይ ምንም ነገር ማለት አልቻለም። ሂ ዳዝንት ካንት ዲፌንድ ኢት ኦኬ ባይ ዘ ዌይ ሜቶዶሎጂካሉን ኪፕ ኢን ማይንድ ብያለሁ። ኪፕ ኢን ማይንድ ሜተድ ምን እንደሚያደርግ መጽሐፍ ቅዱስ ጋር ሲመጣ የፈረንጆች ማዕት ይደረድራል። ቁርአን ትክክል እንደሆነ ታውቃለህ ሲል ቢካዝ እስላም ሰድ ሶ ነው እንግዲህ አርጊመንቱ ቢካዝ እስላም ሰድ ሶ እንደዚህ አይነትማ ክርክር እኮ እኛም እኮ በእንታየር እኮ ቁርአን እንደው ቢጠፋ እኛ በቃላችን ልንይዝ ነበር። you can say that but that's not textual criticism አይደለ? አንዴ ትንሽ ገፋ ተደርጎ ቻሌንጅ ሲቀርብ ቁርአን ዲፌንድ ሊደረግ አይችልም። ምክንያቱም እንዳልኩት አንደኛ ነገር በኡስማኒክ ፒሪየድ ምንም አይነት ማኑስክሪፕት የለም። ባይ ዘ ዌይ there's none አሁን ካንሳው just I guess I'll bring it up በርሚንግሃም ቁርአን ማኑስክሪፕት አለን ይላሉ። በርሚንግሃም ግን በደንብ ኦቨር ኤንድ ኦቨር ፔሊዮግራፊ ተደርጎ ተጠንቶ ምንድነው የፓርችመንቱ ዴት early ነው ሲያዩት ግን ፔሊዮግራፊ ስተዲ ሲያደርጉ ግን multiple sources ሙስጣፋ ሳውዲ ቤዝድ ሪቪውርስ have said ይሄ ሌተር ኦን ማቹርድ የሆነ ቴክስት ነው ተብሎ አርጊመንት አለ። የኢንኩ ዴት እና የፓርችመንቱ ዴት አንድ አይደለም ነው
ኦኬ ተመልሻለሁ መሰለኝ። ባይ ዘ ዌይ ሌላ እንደዚሁ ክሌም የሚደረገው ቶፕ ካፒ ማኑስክሪፕት ነው። ፈኒ ቲንግ ኢዝ ቶፕ ካፒ ማኑስክሪፕት አሁን ቅድም እንግዲህ ሳላቆጠር ይወዳል ይሄ ከዚህ ጋር ይጋጫል ይሄ ከዚህ ጋር ይጋጫል ይላል እንጂ ቶፕ ካፒ ማኑስክሪፕት ከሌላ ቁርአን ጋር ሁለቱ ማኑስክሪፕት ሲታዩ ከ2483 በላይ ልዩነት ተገኝቷል። ስለ ልዩነት ካወራን ማለት ነው። if we were talking about ልዩነት by the way this is not the son of palimpsest. I'm not talking about the son of palimpsest. I'm talking about the top copy manuscript ማለት ነው። እሺ እንቀጥል። He seems to place a lot of emphasis ስለ authorship ማን እንደጻፈው አይታወቅም እነዚህ መጽሐፍ ከየት መጡ ይላል ማለት ነው። ኦኬ the same standard ቁርአን ላይ እናስቀምጥ ማለት ነው። the same standard because ቁርአን said man no because Islam said so የሚለው አርጉመንት ስለማይሰራ textual criticism ስናደርግ initially መሐመድ እንግዲህ ሪቪልድ ሆነልኝ ያለ ነው አርጋንቲ ዳት ኦኬ ከዛ his companions መተው እንደጻፉት ነው የሚናገረው outside of some parts ሳይድ እዚህ ጋር ጽፏል ከዚህ እዚህ ጋር ጽፏል የሚል አንዳንድ ስፖራዲክ የሆኑ ቦታዎች አሉ specifically ግን እያንዳንድ ቨርሱ ማን ነው የጻፈው according to your standard ነው እኔ by the way authorship is not a standard for authenticity it's never been ታሪክ ብታጠናም an early eastern tradition አንድ ሰው በአውተንቲሲቲ ማን ጻፈው አይደለም ጥያቄው ተቀባይነት አለው የሚያሰኘው ማለት ነው ማን ጻፈው የሚለው በኋላ የመጣ አይዲያ ነው እንጂ በዛ ጊዜ that was not the standard by the way ይሄ እንግዲህ የሳላ አርጊመንቶች ናቸው እንጂ nobody really argues this by the way in textual criticism የጻፊው ማን ስለሆነ አውተንቲሲቲን question ያደርጋል ብለው really argue የሚያደርጉ ብዙ ሰዎች አይደሉም ከዚህ በኋላ እንግዲህ the suckling of the mother እሺ 10 ነበር ከዛ 5 ነበር እሺ abrogation አለ abrogation by the way በሶስት ክፍል ይከፈላል አንደኛው ልብ በሉ አንደኛው ህግ ኖሮ ለምሳሌ ምግብ ከመብላት በፊት እጅን ታጠብ የሚል ህግ አለ ተጻፈ የመጀመሪያው አብሮጌሽን ህጉ ይቀርና ጽሁፉን ታወጣዋለህ አብሮጌሽን ይባላል ለስከሚሉት ማለት ነው ሁለተኛው ጽሁፉ ይቀርና ህጉ ይቀየራል ሶስተኛው this is the best part ህጉም ጽሁፉን ሊቀየር ይችላል this tests the credibility and the power of argument thesis fail ያደርጋል ማለት ነው disprove ልታደርገው አትችልም any manuscript የተለየ ጽሁፍ ሳመጣል abrogation ልትል ነው you see this is not how you do textual criticism okay textual criticism የሚደረገው ምንድነው ቴክስቱን አይተህ አንዱን ከሌላው ጋር ያነጻጸርክ ስትሄድ textual criticism ይባላል እንቀጥል okay ለምሳሌ okay I will raise ሱራ 10 ቁጥር 94 ላይ ምን ይላል ወደ አንተ ካወረድ ነው በመጠራጠር ውስጥ ከሆንክ እነዚህን ካንተ በፊት መጽሐፍ የሚያነቡትን ሰዎች ጠይቅ ይላል by the way ይሄ conditional statement ነው ምን ማለት ነው ከዚህ በፊት አሁን መሐመድ ከተጠራጠረ መልሱ የሚገኘው ምንድነው ሄዶ ከዚህ በፊት መጽሐፍ ቅዱስ ያነበቡትን ሰዎች ሲጠይቅ መልሱን እዛ ውስጥ ያገኛል ክሊር የሆነ ቁርአኑን ደጋግመን ስናነበው ምንድነው የምናገኘው ከዚህ በኋላ ወደ መጽሐፍ ቅዱስ እንዲሄዱ ያሳየናል ማለት ነው እሺ ማርቆስ ወንጌል ምዕራፍ 16 ላይ ሎንግ ቴክስት ሾርት ቴክስት አለ የሚል አርጊመንት አግኝቷል by the way እንዳልኩት the entire ስለ መጽሐፍ ቅዱስ የሚያመጣቸው ጥቅሶች እንትኖች በሙሉ መሰረት የሆነው አንደኛ ቆሮንቶስ ምዕራፍ 15 ላይ ለምሳሌ ዮሐንስ ወንጌል ምዕራፍ 20 ላይ ክርስቶስ አምላክ እንደሆነ የሚያሳዩትን ጥቅሶች አንድም ቦታ question mark ውስጥ የሚያደርግ አይደለም ኦኬ ግን ስለተነሳ ማርቆስ ወንጌል long reading or short reading የሚለው ስለተነሳ ለምሳሌ 1650 ግሪክ ማኑስክሪፕት መሃል 99% the long reading አላቸው ማለት ነው the long reading አላቸው ይሄ ብቻ አይደለም ማርቆስ ወንጌል the earliest እንግዲህ ማኑስክሪፕት የሌላቸው የሚባለው እነ ኮዴክስ ሲናሪክስ እና ቫቲካንስ ነው 150 ዓመት በፊት እነዚህ ኮዴክስ ከመኖራቸው በፊት እነ አሬኒየስ ጽፈውታል in their book ማርቆስ 16 ቁጥር 19ን ኮት አድርገው ሳይት ሬፈረንስ አድርገውታል ይሄ የሚያሳየው ምንድነው እንግዲህ ይሄ ትራዲሽን ከድሮም በፊት እንደነበረ by the way የግሪክ እንትን ቴክስቱን ስናነበው ምን ይላል ኦፎ ቡንቶ ጋር ይላል ሐሳቡ አላለቀም ፈርተዋልና እንደማለት ነው ሐሳቡ ሳልቅ
ጀስት ከት ኦፍ ነው ያደረገው። ኢቨን ኮዴክስ ቫቲካንስ ስናይ ስፔስ አለው። አት ዲ ኤንድ ዜር ኢዝ ሞር ስፔስ ዘን ዌር ኢት ቢጋን ፍሮም። ስለዚህ ይህንን የምናየው ምንድን ነው? አንድም ጊዜ መጽሐፍ ቅዱስ ኢኒሻል ፓርቱ እንደተበረዘ ሊያሳየን አይችልም። ሀውኤቨር ግን ቁርአንን ዲፌንድ ማድረግ አልቻለም። ስለዚህ ወደ ስድብ ሄዷል ማለት ነው ወንድማችን። ምንም ማድረግ አይቻልም። እሺ 20 ደቂቃ ያዝልኝ። አሁን ጥያቄና መልስ ነው ሲሶ ሲሶ አንዴ እየሰማሁ ነው። አይ እንግዲህ የዲቤቱ ዋነኛው ነጥብ እዚህ ጋር ነው ያለው። ሁላችሁም በደንብ ተከታተሉ ኢንሻአላህ። እሺ አስጀምረው። ሃይ ኦኬ ቢስሚላህ። ኦኬ ወገናችን መጽሐፈ ባሩክ የ81 አህዱ መጽሐፍ ነው። ምዕራፍ 5:46 ላይ የዓለሙ ሁሉ ብርሃን የአምላክ ልጅ ኢየሱስ ይፈርድባቸዋል፣ ህዝቡም ይህን ነገር በሰሙ ጊዜ ኤርምያስ የአምላክ ልጅ አምላክን አየሁት ብሎ ስለተናገረው ስለዚህ ነገር ተቆጡ ይላል። ከግሪኩ አሳየኝ ይህን ጽሑፍ። ኦኬ ሶ የዛሬው ርዕስ ባይ ዘ ዌይ ምናልባት ይህን ከግሪኩ አሳየኝ። ኦኬ የዛሬው ርዕስ ከረሳሁም ማለት ነው መጽሐፍ ቅዱስ ተበርዟል። ከግሪኩ ታሳየኛለህ? ኦኬ ሶ መጽሐፍ ቅዱስ ተበርዟል ወይም ቁርአን ተበርዟል የሚል ግሪኩ ላይ ያለ መጽሐፍ ቅዱስ ነው። ይሄ ግሪኩ ላይ ያለ የለም። I understand what you're saying። ስለዚህ የዛሬው ከርዕሱ አልወጣም ባይ። ይሄ ግሪኩ ላይ ያለ ወይስ የለም? ከርዕሱ አልወጣም። ዋናው ጽንሰ ሐሳቡ ይሄ ግሪኩ ላይ ያለ። ሁላችሁም በደንብ ስሙ። ከላይ እስከታች ያለው ጥቅስ ሙሉ በሙሉ የተጨመረ ጥቅስ ነው። ቀጣይ ጥያቄ ትንቢተ ኤርምያስ ምዕራፍ 10 ቁጥር 6 እስከ 10 ድረስ ያለው ኦኬ። ይሄ ሁሉ ፒንክ የተሰመረበትን ከግሪኩ ወይ ከዕብራይስጡ አሳይ። ኦኬ ከግሪኩ አሳይ። እሺ I'll repeat what I said። ዛሬ የመጣ ነው መጽሐፍ ቅዱስ ተበርዟል የሚለውን ለማሳየት ነው። ተበርዟል። እሺ ቀጣይ ተው። መጽሐፈ ቀለሜንጦስ 1:33 እግዚአብሔር አብ ለወልድ ለመንፈስ ቅዱስ በአርአያችን በአምሳላችን ሰውን እንፍጠር አላቸው። ከግሪኩ አሳይ። ኦኬ ሶ ክሌሜንቶስ ባይ ዘ ዌይ ብዙ ጊዜ ሰመራይዝ እያደረገ ነው የሚመጣው ግሪኩ ላይ most of the church የመልሳ most of the early church fathers ግሪኩ ላይ አለ የለም? አንዴ ባጭሩ መልስልኝ። ይሄ ቴክስት ግሪኩ ላይ አለ ወይስ የለም? ኦኬ የትራንስሌሽን ጥያቄ ነው አሁን እየጠየቅኝ ያለው። ግሪኩ ላይ አለ ወይስ የለም? ይሄ የተሰመረበት ግሪኩ ላይ አለ ወይስ የለም? የትራንስሌሽን ጥያቄ ለመመለስ አይደለም። ይሄን መልስልኝ። ይሄ ግሪኩ ላይ አለ ወይስ የለም? የትራንስሌሽን ጥያቄ ለመመለስ አይደለም። የኔን መልስልኝ። ይሄ ግሪኩ ላይ አለ ወይስ የለም? ልመልስ። ዛሬው ቶፒኩ መልስ የለም። ግሪኩ ላይ ካላሳየኝ ቄሶች የጨመሩበት ጭማሪ ነው። ዘ ዲድ ሲ ስክሮል ባይብል። እሺ መዝሙር 151 በዚህም ለእግዚአብሔር ክብር አቀረቡ፣ በአእምሮዬም እንዲህ አልኩ፣ ተራሮች አይመሰክሩለትም፣ ኮረብቶችም አያወሩም፣ ዛፎች ቃሌን ተንከባክበዋል፣ መንጎቼም ስራዬን ይላል። የቁምራን ዋሻ ጥቅሎች ላይ ከአንተ መጽሐፍ ቅዱስ ላይ ይህን ያሳየኝ። ያ ሶ I'll repeat። ዛሬ የትርጉም ስራ ለመስራት አይደለም የመጣው። ያንተ መጽሐፍ ቅዱስ ላይ ያለው ወይስ የለም? የትርጉም ስራ ለመስራት አይደለም የመጣው። ይሄ ያንተ መጽሐፍ ቅዱስ ላይ ያለው ወይስ የለም? ራይት ሶ የትርጉም ስራ ለመስራት አይደለም የመጣው። ይሄ ያንተ መጽሐፍ ላይ ያለው ወይስ የለም? ኦኬ ሶ የዛሬው ርዕስ መጽሐፍ ቅዱስ ተበርዟል። አታውቀውም? እሺ ሁለተኛ ሳሙኤል ምዕራፍ 24 ቁጥር 16 ላይ ዳዊትም ዓይኑን አነሳና የእግዚአብሔር መልአክ በሰማይና በምድር መካከል ቆሞ በኢየሩሳሌም ላይ የተዘረጋ ሰይፍ በእጁ ይዞ አየ። እሱና ሽማግሌዎችን በፊታቸው ወድቀው ራሳቸውን በማቅ ሸፈኑ ይላል። ከአንተ መጽሐፍ ላይ ይህን ያሳየኝ የተበረዘ ነው። ሶ የዛሬው ርዕስ I don't know like maybe አላጠናህም ነው አታውቅም ነው ለምን ማታሳየኝ አንተ መጽሐፍ ላይ? የዛሬው ርዕስ ምናልባት ካላወቀው መጽሐፍ ቅዱስ ተበርዟል እንጂ ተበርዟል እያልኩ ነው። ተጨምሮበታል ተቀንሶበታል እያልኩ ነው። ከአንተ መጽሐፍ ላይ ይህን ያሳየኝ። የትርጉም ስራ ለማየት አይደለም። ቁምራን ዋሻ ጥቅሎች ቆይ ዲሲ ስክሮል ትቀበላለህ? እሺ እኔ ዲሲ ስክሮል ትቀበላለህ ወይ? መጽሐፍ ቅዱስ ትርጉም ሲደረግ ዲሲ ስክሮል ትቀበላለህ? መጽሐፍ ቅዱስ ሲተረጎም ማለት ነው። ቀጣይ ጥያቄ እንዲመልስ አልፈለግም ማለት ነው። አንደኛ ሳሙኤል ምዕራፍ 11 ቁጥር 1
የለም ብለህ ናዖስ የተባለ የአሞናውያን ንጉስ በዚያን ጊዜ በጋዳውያን በሩባውያን ላይ እጅግ ጸንቶ ጨቁናቸው ነበረ። የቀኝ ዓይናቸውንም አወጣ። በወቅቱ እስራኤልን የሚያድን አልነበረም። ይህን ከአንተ መጽሐፍ ላይ ታመጣለህ? Yeah, so I think you're missing the point. እና ሳተ ባይ ዘ ወይ ከአንተ መጽሐፍ ላይ ልታሳይኝ ትችላለህ? I understand. ስለዚህ አሁን መጽሐፍ ላይ ማለት ነው የሰማይ ነው። አንተ መጽሐፍ ላይ አለው ወይስ የለም? ርዕሱ ስለ ትርጉም አይደለም። አንተ መጽሐፍ ላይ ይሄ አለው ወይስ የለም? አንተ መጽሐፍ ላይ ይሄ አለው ወይስ የለም? ገብቶኛል፣ ግን ከርዕሱ አልወጣም። የትርጉም የለም። እሺ እንደዚህ ይላል። ማዞሬቲክ ቴክስት ትቀበላለህ? ኦኬ ሶ የትርጉም ስራ ማዞሬቲክ ሆነ ሰብቲዊጀንት ማዞሬቲክ ቴክስት ትቀበላለህ? ኦኬ ሶ ሰብቲዊጀንት ሆነ ማዞሬቲክ ሆነ የትርጉም ስራ ለመስራት ማዞሬቲክ ቴክስት ትቀበላለህ ወይ ተቀበላለህ? ማዞሬቲክ እና ሰብቲዊጀንት ለማነጻጸር አንደኛ የማንችልበት ምክንያት ትቀበላለህ ተቀበልም ማዞሬቲክን የቋንቋ ልዩነት አላቸው። ማዞሬቲክን ትቀበላለህ ወይስ አትቀበልም? ወገናችን ዳዊት ሁሉ Okay, so what I'm trying to tell you is በተሰማኝ መጽሐፍ ቅዱስ ማዞሬቲክን ትቀበላለህ ወይስ አትቀበልም? ተቀየር አታውቅም። ተው። እሺ መጽሐፈ ዕዝራ 7:28 ልጄ መሲሁ ከእርሱ ጋር ከሚመጡት ጋር አብሮ ይገለጣል፣ በቀሪዎቹም ሁሉ ላይ የ400 ዓመታት የደስታ ዘመን ያመጣል። ከዚያ ዘመን ፍጻሜ በኋላ ግን ልጄ መሲሁና የሰው ልጅ በሙሉ ይሞታሉ አለ። እኛ የምናምነው ትምህርት ነው። እስቲ ከአንተ መጽሐፍ ላይ ያሳይ፣ የተጣለ ጥቅስ ላይ አሁን ምንድነው የዛሬው ርዕስ? ምናልባት ካልገባህ ሳላ በደንብ ይሄንን ከአንተ መጽሐፍ ላይ ያሳይ። ኦኬ ሶ የዛሬው ርዕስ ምናልባት ካልገባህ ምንም ላደርግልህ አልችልም። እሺ የምጠይቅህ ጥያቄ አሁን መሰለህ? አሁን የምጠይቅህ ጥያቄ እሱን መታወቅ ምናልባት ካወቀው ግን መጽሐፍ ቅዱስ አልተበረዘም ከማለት በፊት አንተ መጽሐፍ ቅዱስ አልተበረዘም ብለህ ከመናገር በፊት የመጽሐፍ ቅዱስ ጸሐፊዎች ይታወቃሉ? ኦኬ ሶ authorship by the way it's not a criteria። የመጽሐፍ ቅዱስ ጸሐፊዎች ይታወቃሉ ወይ? አይ ኖ ከርዕሱ ውጪ ብዙ ነገር ማውራት ፈልጋለሁ። የመጽሐፍ ቅዱስ ጸሐፊዎች ይታወቃሉ ወይ? የራሱ እነ ማቴዎስ ይታወቃሉ፣ እነ ማርቆስ ይታወቃሉ። መጽሐፍ አስቴር ማን የጻፈው? ሶ ላይክ አይ ሰድ በድሮ ጊዜ ታሪክ ካወቅ ዳዊት ሙሉነህ ጥያቄ መልስልኝ። መጽሐፍ አስቴርን የጻፈው ማን ነው? አይ አንደርስታንድ። ኦኬ ሶ ያ ቶፒክ ስንነጋገር ያኔ ትጠይቀኛለህ። የዛሬው ቅዱስ ክሬዲቢሊቲ ነው የምናወራው። መጽሐፍ ቅዱስ ክሬዲብል ነው ወይስ አይደለም ነው? መጽሐፍ አስቴርን የጻፈው ማን ነው? የዛሬው ርዕስ ስለ አውተርሺፕ አይደለም። አታውቅም? እሺ መጽሐፈ ኢዮብን የጻፈው ማን ነው? ራይት። ስለዚህ አውተርሺፕ ከኔ ጋር ነህ? ዳዊት ሙሉነህ ከኔ ጋር ነህ? መጽሐፈ ኢዮብን የጻፈው ማን ነው? ስኮላርሺፕ ካነበብክ authorship ራሱ is not a criteria for authenticity። ከርሱ ውጪ ነው። ከርሱ ውጪ እንድመልስልህ መጽሐፈ ኢዮብን የጻፈው ማን እንደሆነ ትነግረናለህ? so I understand። ስለዚህ ምንድነው የዛሬው ርዕስ መጽሐፍ ቅዱስ ተበርዟል ወይ የሚል ነው። ከዚህ ውጪ የመጽሐፍ ቅዱስ ጸሐፊያኖች ማይታወቁ ከሆነ ማን እንደጻፈው ማይታወቅ መጽሐፍ የአምላክ ቃል ሊሆን አይችልም። ስለዚህ መልስልኝ። የኢዮብ መጽሐፍ ማለት ዳዊት ምን መሰለህ? ጥያቄውን ማትመልስ ከሆነ በኋላ ጠይቅም ባይዞ ቺችን እያወቅህ ትሄዳለህ እንጂ ምክንያቱም ስጠይቅም ማትመልስ ከሆነና እኔ ወይ ምን መሰለህ ካላወቅ አላቅም ማለት እኮ በጣም ይቻላል። ካላወቅ አላቅም የባለቤት ነው። ካላወቅ አላውቅም ብሎ ማለት የባለቤት ነው። ግን አንተ አላቅም እያልክ አይደለም። የዛሬው ርዕሳችን ነው የምትለው። አሁን የምጠይቅህ ማትመልስ ከሆነ አንዴ እንትና ሲሶ ደቂቃውን አቁምልኝ። አንድ ጊዜ ደቂቃውን አቁምልኝ። በዚህ ሁኔታ ከሆነ እንዴት እንደሚጠይቅ አላቅምም። በኋላ እሱ የማይመልስ ከሆነ እኔ ያው የዋም ከርዕሱ ውጪ ላጠቃልና ችግሬ ነው ላተው። ስለዚህ መጽሐፍ ቅዱስ ውስጥ በርካታ ነገራቶች ተጨምሯል። ከመጽሐፍ ቅዱስ በርካታ ነገራቶች ተሰርዘዋል። ወገናችን ግን መጽሐፍ ቅዱስን ማን እንደጻፈው አይታወቅም። ሌላ ጥያቄ ልጠይቅ ባይሆን ቀለል እያደረኩልህ ልምጣ። አይ ቲንክ ከበደ መሰለኝ። እሺ የተወሰነ ቀለል ላድርገው። እንደዚህ ላድርግልህ። የሐዋርያት ሥራን ምዕራፍ 8:37 ሰከንድ ሴንቸሪ ላይ ካለው ማኑስክሪፕት ኮሬክሽን ታል that one I believe Irenaeus ቀድሞ ኮት አድርጎታል።
የጠየቁ ጥያቄ ፍሮም ቢብሊካል ማኑስክሪፕት ኦር ኮዴክስ ከዛ ምጣል። Okay, so I'm giving you the answer. So the earliest testimony we have is from an early church. Biblical manuscripts አመጣለን። Biblical manuscript or fragments or papyrus. ሰዓቱ እየሄደ ነው። by the way ሲሶ ሰዓቱ እየሄደ ነው። አስጀምርለት ሲሶ ተመለስና አስጀምር ደቂቃ። ኦኬ ጀምሯል። ሶ ከመጽሐፍ ቅዱስ ማኑስክሪፕት ላይ ይህን እናገኛለን ወይስ አናገኝም? Okay, so the earliest account we have is from early church fathers. From biblical manuscripts እናገኛለን ወይስ አናገኝም? I don't know the exact manuscript when we find these. አሁን ያልከውን ተርጉምላቸው። በእንግሊዝኛ የሚያወራበት ሪዝን እናንተ እንዳይገባችሁ የአማርኛ ጥረት ስላለብኝ እንደዚህ አይነት ፖለቲካ እንኳን አትስራ። አሁን ያልከውን ችግር የለውም። መቼ ኤርሊየስት ማኑስክሪፕት እንዳለ ሄጄ ቼክ አላደረኩም። የማርቆስ ወንጌል ምዕራፍ 16 ከ9 እስከ 20 ድረስ ያለው ኮዴክስ ቫቲካንስ ላይ አለ ወይስ የለም? ቫቲካንስ ላይ የለም። ግን ቫቲካንስ ላይ ስጠይቅ አንዴ ለሚያስክ ችግር የለውም። ማርቆስ 16 9 እስከ 20 ያለው ይሄ ሁሉ ቫቲካንስ ላይ አለ። ኦኬ ቫቲካንስ ላይ ስፔስ አለ። there is a space right next to it. ቴክስቱ አለ። ይሄ ቴክስቱ ቫቲካንስ ላይ ስናረክስና ቫቲካንስ ላይ የለም። ቫቲካንስ ላይ ያለው ሶርት እንዲህ ቢሆነ ቴንክ ዩ ዳዊት አላሁ አክበር። አረ አጨብጭቡ፣ አረ ኮሜንት አጨብጭቡ። እሺ ሁለተኛ እንዲመለስ አልፈለከም መሰለኝ ባይ እንዴ መልሳል የለም አልከኝ እኮ። ይሄ እኮ የሚያስጨበጭብ እኮ ነው። በጣም ደስ የሚል ነገር ነው። የዮሐንስ ወንጌል ምዕራፍ 8 ከ1 እስከ 11 ድረስ ያለው ሰከንድ ሴንቸሪ ማኑስክሪፕት ላይ አለ። Okay, so second century ላይ you only have fragments. So ቴክስት አለ ከዚህ ፍራግመንቶች I'm not sure exactly ምን እዛ ውስጥ ቴክስት አለ መልስልኝ። Okay, so I'm telling you ከዛ ከፍራግመንቶች ከሁለተኛው ክፍለ ዘመን ካሉት ፍራግመንቶች I don't believe ይሄን ያለ አይመስለኝም። ሰርድ ሴንቸሪ ሳለ so እስከ አራተኛው ክፍለ ዘመን ያሉን ፍራግመንቶች ነው። there we have pieces አለ ወይስ I'm not sure. I have to go check. ዮሐንስ ወንጌል ምዕራፍ I'm not sure ለምንድን ነው ሳታጠና የመጣው? ሁሉንም እንትን በቃሌ አልያዝኩትም። I don't know when the earliest 15 ቀን የወሰድከው 15 ቀን ሙሉ ልዘጋጅበት ያልከው ይሄ እንዳለመመለስ ነው ወዳጄ። the earliest manuscript መቼ ላይ 15 ቀን ሙሉ ምን ስትሰራ ነበረ? 15 ቀን ሙሉ ይሄንን ሳትዘጋጅ እንዴት ትመጣለህ? እሺ በጣም ጥሩ ፖለቲካ ነው ባይ ዘ ወይ። ግን አይደለም 15 ቀን ሙሉ ይሄንን እንዴት ነው የማትዘጋጅበት ነው? እሺ ስለዚህ የኔ መልስ ምንድነው? the earliest manuscript መቼ እንደገባ the exact date I don't know. እንትን የለህም። ሰና ማኑስክሪፕት አነሳ አይደለ? ሰና ማኑስክሪፕት አንስቻለሁ። አንስታል። ጥሩ ማንሳትም አሪፍ ነው። እሺ የታለች ሰነዓ ጋቹ እሺ ሰና ማኑስክሪፕት አነሳና ቁርአን ተበርዟል አለ። በጣም የሚያስቀው ፓርት እሱ ነው። እና እሺ ስታንዳርድ ቴክስት እና ሪኮንስትራክትድ ቴክስት አለ። እና ስታንዳርድ ቴክስቱ ላይ ከዛሊከ ጀዛኡል ካፊሪን ይላል። ሰና ላይ ደግሞ ዛሊከ ጀዛኡል ካፊሪን ይላል። ልዩነቱን ትነግረኛለህ? ለምን አንተ አትነግረኝም? እኔ ባይዘው አረብኛ ምክንያቱም ቁርአን ተበርዟል ይላል ብሎ ይሄንን አቀረብከው። ከዛሊከ ጀዛኡል ካፊሪን እና ዛሊከ ጀዛኡል ካፊሪን ልዩነቱን ንገረኝ። ባይዘው እኔ አረብኛ እችላለሁ ብዬ ከይ ማለት ነው። የቋንቋ ቤት ያንተን ቪዲዮ ከፍትልሃለሁ። አረብኛ ፊደላት ለማንበብ ስትሞክር ነበረ። ፊደሎችን I try to like see here and there ምን እንዳለ እዚህ ጋር ሞክረው። በጣም ለጥቂኛ ነው ባይ ዘ ወይ አደነኩ። በዚህ አጋጣሚ ሞክር። ያኔ ቤት ከፍተህ እንዳወራው አሁን ሞክር።
አይ ነው። ስለዚህ ይኸውልህ ምን ማድረግ እንችላለን? ከፍተህ አረብኛ ስትሞክር ነበረ። ይኸው ቪዲዮ ተይዞብሃል። አሁንም ሞክር፣ ችግር የለም። በጣም ጥሩ ነው። እንኳን ያዛችሁ። ዋናው ግን ልዩነት እንዳለው ማመን። ከዛሊከ ጀዛኡል ካፊሪንና ከዛሊከ ጀዛኡል ካፊሪንና ዛሊከ ጀዛኡል ካፊር ምንድን ነው? ሰው ግላድ ባይ ይኸው እዚህ ጋር ቤትን ከፍተህ ስታወራ ነበር፣ አረብኛ ስታነብ ነበር። አንብሩ። እሺ፣ ስለዚህ አረብኛ ነው ይችላለሁ ብዬ ክሌም አላደረኩም። እዚህ ጋር ለምን አነበብክ? ፊደሎች ከዚህ በፊት like I can read I've learned like 3-4 years ago. ለፖለቲካው እንዲመች ነው ይገባኛል። ባይ ዘ ወይ ሳራ ሌላ እንጠይቅ፣ ችግር የለውም። እዛው ሰና ላይ ፈመን እዕተዳ ይላል ስታንዳርዱ፣ ከዛ ወመን እዕተዳ ይላል። ልዩነት አለው። የኦርቶግራፊ ልዩነት ብቻ ነው ያለው የምትለኝ? አንዴ ቆይ፣ ፈመን እዕተዳ እና ወመን እዕተዳ ሲሆን ምንድን ነው ልዩነቱ? ኦኬ ኦርቶግራፊ አሁን ይሄኛው ስፔሲፊክሊ የጠየቁትን መልስልኝ። እየመለስኩልህ ነው። አሁን የምታሳየው ላይ ትነግረኛለህ። ኦርቶግራፊ I'm telling you the difference. Orthography ትርጉሙ ንገረኝ። ትርጉሙ አልገባ። ፈመን እዕተዳ አንዴ ስታንዳርዱ ቴክስቱ ፈመን እዕተዳ ይላል፣ ሰና ደግሞ ወመን እዕተዳ ይላል። ምንድን ነው ዲፍረንሱ? አቀማመጡ ሊቀየር ይችላል፣ ግን ዋናው ፖይንት ይኸውልህ የትርጉም ንገረኝ። ይችን ሴሌክት አድርገህ የምታወጣው የትርጉም ለውጥ ንገረኝ። እኔ አሁን ለምሳሌ አረብኛ አውቃለሁ ብዬ ቋንቋ ፈተና ለማድረግ አታውቅም። እሺ ለምሳሌ ስታንዳርድ ቴክስቱ ላይ አለዚነ ኸለው ሚን ቀብሊኩም ይላል፣ አለዚነ ሚን ቀብሊኩም ይላል። ምንድን ነው ልዩነቱ እዚህ ጋር? እሺ ስለዚህ አሁንም የአረብኛ ፈተና እንደሆነ አላወቅኩም ነበር። ባይ ዘ ወይ ላይክ አይደለም ነው ፈተና አይደለም፣ አረብኛ የተንኮር ነው። ግን ከርዕሱ የወጣህበት ወይ ዲፌንድ ማድረግ አልቻለ። ሁለተኛ ስለ ሰነዓ ማኑስክሪፕት ቤት ከፍተህ ስታወራ እንዳልሰማ። ሰነዓ ማኑስክሪፕት የምትለው ይሄንን ነው። ስለዚህ ማኑስክሪፕት እውቀቱ የለህም። ስለዚህ ማኑስክሪፕት አላጠናህም። ይሄ ማኑስክሪፕት ምንድነው ከተባለ ዘሰነዓ ፓራምሲስት የሚባለው አስማ ሂላሊ እንግዲህ ያጠናችው እሷ ናት። የመን የሚገኝ ማኑስክሪፕት ነው። በመድረሳ ውስጥ በመስጂድ ውስጥ የተገኘ ማኑስክሪፕት ነው። ስቱደንት ቴክስት ቡክ ነው እንጂ ስታንዳርድ የሆነ ቁርአኒክ ማኑስክሪፕት አይደለም። ልክ ቶፕ ካፒ እንደምንለው፣ ልክ ብርሚንጋም እንደምንለው፣ ልክ መሽሀድ እንደምንለው ምንድነው ይሄ ሜን የሆነ ማኑስክሪፕት ሳይሆን ስቱደንት ቴክስት ቡክ እንደሆነ ሰነዓ ፓራምሲስት በተሰኘው መጽሐፍ ላይ ተገልጿል። እሱ እንደሆነ ማሳያዎችን ከፈለግ ለምሳሌ ስታንዳርድ ማኑስክሪፕቶች የሚጻፉት ስትሬት ነው፣ እንዲህ ነው የሚጻፉት። ይሄኛው ደግሞ እንዲህ ተጣሞ ነው የሚጻፉት ፊደሎቹ፣ ከዛ ያሳውቃል። ሌላኛው ሱረቱል በራአ በስመላ የለውም። ሱረቱል በራአ ቢስሚላሂር ረህማን ረሂም ብሎ አይጀምርም። ነገር ግን ሰነዓ ላይ ይጀምራል። ለምንድን ነው? የተማሪዎች ስለሆነ። ከዛ መምህሩ ላተቁል አትበል ቢስሚላሂር ረህማን ረሂም አትበል አለው። ስለዚህ ተማሪ ያረመው ተማሪ ደግሞ አስተማሪ እያረመ ተማሪ እየታረመ የሚሄድበት ሙስሐፍ እንጂ እንደነዚህ ሜን የሆነ ማኑስክሪፕት ይህን እንደዚህ አይነት ነገር አይደለም ያመጣው። ስለዚህ ጭራሽ እንደማታውቀውና ስለ ሰነዓ ዝም ብለህ ቤት ከፍተህ እንደምታወራ እንጂ ምንም እውቀቱ እንዳሌለ ከዚህ ተረድቻለሁ። እሺ መጽሐፍ ቅዱስ እንደዚህ ይላል። ዳዊትዬ መጽሐፈ ያሻር ምዕራፍ 1 ቁጥር 18 ላይ የይሁዳንም ልጆች ያስተምሩ ዘንድ አዘዘ። እነሆ ይህ በያሻር መጽሐፍ ተጽፏል። የያሻር መጽሐፍ ከአንተ መጽሐፍ ውስጥ ተሰኘ። So again, ወደዛ like we're going back to that ማለት ነው። ዛሬ ርዕሱ ባይ ዘ ወይ መጽሐፍ ቅዱስ ተበርዟል ወይ ነው እንጂ ይቅርታ አድርግልኝና የያሻር መጽሐፍ ከመጽሐፍ ቅዱስ ውስጥ ተሰኘ። Okay, I'm trying to answer your question ወይ እንዳልመልሰው ከፈለግ አልፈልግም በለኝ እንጂ ባይ ዘ ወይ የሰነዓ ፓራምሲስት ላይ መልስ አለኝ፣ ግን ጥያቄ አልጠየቀኝም። ጀስት አንተ ራስህ ነው የሄድክበት። ግን ደቂቃ ነትግደት አቁሞ ወይ መልስልኝ። ስለዚህ የያሻር መጽሐፍ አንተ መጽሐፍ ውስጥ አለው ይሰኛል። ስለ ያሻር መጽሐፍ ለማውራት አይደለም የመጣው። ጥያቄ ተፈጠረብኝና አንተ መጽሐፍ ውስጥ የያሻር መጽሐፍ አለ? ያሻር that's a canonical question። ስለዚህ canonical question ሌላ ርዕስ ራሱን የቻለ ርዕስ መልስ ያለም አይመስለኝም። ልለፈው ለማንኛውም ዘኍልቍ 21:14 ላይ ስለዚህ በእግዚአብሔር የጦርነት መጽሐፍ እንዲህ ተባለ፣ ዋሄ በሱፋ የአርኖንም ሸለቆች እያለ ይናገራል። ዘ ቡክ ኦፍ ዋር ኦፍ ላርድ የሚባለው መጽሐፍ አንተ ጋር አለ ወይስ የለም?
ኦኬ ሶ ዛሬ የካህንን ጥያቄ ለመመለስ አይደለም የመጣ ነው። ለውይይቱም ስለ መጽሐፍ ካህን የትኛው መጽሐፍ ነው መጽሐፍ ቅዱስ ውስጥ ያለው ለማለት አይደለም የመጣ ነው። መልስ የለህም። እንደው አቁም በቃ። እንደው ካላወቅህ እኮ አላውቅም የባለቤት ነው። ቁርአን በስንት አይነት አህሩፍ ነው የተወረደው? አህሩፍ 7። ቴንኪዩ። ማስረጃ ደስታ አንተ ማስረጃ ባጣ ነሽ። ማስረጃ ሰሂህ ሙስሊም 821 ላይ Allah has commanded you to recite the Quran to your people in 7 dialects in whichever dialect they would recite they would be right ይላል። ቁርአን በሰባት አይነት አህሩፍ ነው የተወረደው። በነገራችን ላይ ለሚሾዩ ቂራአቶችን ላሳይ በኋላ ምናልባት ስለምጠቅሳቸው ካልጠቀስካቸው እንድጠቅሳቸው ሪኮመንድ አደርጋለሁ። ማለት ቃሉ ምንድነው ዋርሽ ምንድነው ምናምን ካልክ ማለት ነው። ይኸው እዚህ ጋር ምንድነው ጋይስ ቁርአን የተወረደው በሰባት አይነት አህሩፍ ነው። ጌታ አምላካችን በሰባት አይነት አህሩፍ ቁርአን አወርዷል። የትኛውንም ብታነቡ ትክክል ናችሁ አሉ። አረብኛው ላምብላችሁ። የአላህ መልእክተኛ ኢነላህ ያእሙሩከ አን ተቅረአ ኡመተከ አልቁርአን አላ 7 አህሩፊን ፈአይማ ሐርፊን ቀረኡሁ ፈቀድ አሳቡ። የትኛውም ሐርፍ ብታነቡ ቁርአን አንድና ዲዋን ነው እንዲህ ነውና የትኛውም ብታነቡ ትክክል ነው። ሶ የጆን በርተን ስኮላርሺፕን አንብበሃል? የጆን በርተን አንዴ የምናወራው ስለ እስላሚክ እንግዲህ እንትን ስለ ዶክትሪናችን ትምህርታችንም ስለሆነ ከአዲሳችን ከትምህርታችን ነው። አንዱ ቁርአን በሰባት አይነት አህሩፍ ተወርዷል። ሰዓት ኦኬ ዳጎን ዳዊት ሬዲ ስትሆን ንገረኝ፣ አስጀምረዋለሁ። አንዴ ጋይስ ታፕ ኮፒ ሊንክ ሼር አድርጉ አለው። እኔም ከታች አንዳንዶች የምትጠይቁኝ ሰዎች አለው። አምሬዲ እንግዲህ ለመመለስ ጠይቅ። እሺ እንጀምር ሰዓቱን። ሳላ ወንድማችን ይህንን መጽሐፍ ታውቃለህ? ይሄው እሺ ማን ነው የጻፈው? ማለት ነው ሃርድ ኮፒ። ታስ ናይስ። ማን ነው የጻፈው ይህንን መጽሐፍ? ሳላህ ዜን ያልኩ ነው። አልሰማም ነው አትሰማም ነው ያላቀ ነገር። አይ እንደዛ ከማድረግ ለመጽሐፍ ቅዱስ አይታወቅም አይደለም። ይሄን የጻፈው ሳላህ ዜን ነው። ይሄን የጻፈው ግን አይታወቅም። ሳላህ እሺ እንድረጋጋና ይሄን ሳላህ ዜን ጽፎታል። ኦኬ አንተ ግን ማን ጻፈው አይታወቅም። በጣም ጥሩ። እሺ ስለዚህ አንተ ከጻፍከው ጥያቄ አለኝ መጽሐፍ ላይና ኤክስፕሌን እንድታደርግልኝ ነው። ያልገቡኝ ነገሮች ስላሉ ማለት ነው። እሺ ፈቃደኛ ነህ አይደለ? ኦኬ ላይክ ለመመለስ ነው ቁጭ ያልኩት። በጣም ጥሩ። እኔም የምፈልገው እሱን ስለሆነ ማለት ነው። እዚህ ጋር ብዙ ቁጥሮችን ደርድረሃል እና ላይክ አይ ዶንት አንደርስታንድ ዩር አርጊመንት። የብለው ጋር እንደርሳለን ግን አይ ኖ ቆይ ፔጅ 27 ነው እና እዚህ ጋር እዝራ አቦት 150,000 ልዩነት ብለዋል። እነ ኤባሃርድ ኔስትል 120,000 እስከ 150,000 እንደዚህ ብለው ብዙ ቁጥር ሰብስበህ ደርድረሃል እና ያልተረዳሁት አርጊመንቱ አልገባኝም። አርጊመንቱ እነዚህ ቁጥሮች ብዛት የማኑስክሪፕት ብዛት መጽሐፍ ቅዱስን ላይክ ክሬዲብል አያደርገውም እያልክ ነው። አርጊመንቱ አልገባኝም። ኦኬ በቴክስቹዋል ቫሪያንት መጽሐፍ ቅዱስ መካከል በጣም ብዙ ነው። አንዳንድ ሊቃውንቶች 400,000 ያደርሱታል እና ይሄ ቴክስቹዋል ቫሪያንት መጽሐፍ ቅዱስ ላይ እንግዲህ ተጽዕኖ ያሳድራል ወይስ አያሳድርም እያልክ ነው ወይ? ከሆነ ያሳድራል። ኦኬ ቴንክ ዩ በጣም አመሰግናለሁ። ኦኬ ይህንን እንትን አንተ ነው የጻፍከው ወይስ ሌላ ሰው ረድቶ ነው ወይስ አንተ ራስህ ነው የጻፍከው? የራሴ ሪሰርች ነው። ነገር ግን ምንጭ ጠቅሻለሁ። እዛው ስር ታገኘዋለህ። ባይዘ እዛው ስር
ሪሰርቹ ተቀምጧል። ሪሰርቹ ይሄ ሪሰርች እዛው ጋር ታገኘዋለህ። ባይዘ ማስረጃ ከስር በኩል እዛው ጋር አስቀምጠናል። ልክ አይደለም የምትል ከሆነ አውጣና ሙግት። እሺ ወሳረጋችሁ እያንዳንዱን ቼክ አድርጌያለሁ። ልክ አይደለም የምትለው ከሆነ መጽሐፍ በጀርመን አንዴ የጀርመን ስኮለሮች ናቸው። በነገራችን የጀርመን ስኮለሮች የጀርመን እኮ እንግዲህ ደች ነው ኤንሸንት የሆነ ጀርመኖች የሚናገሩት ቋንቋ። ጀርመኖች ደግሞ በቴክስቹዋል ክሪቲሲዝም በቴክስቹዋል አንዴ ማን ነው ስም ዳዊት ሙሉነህ ታዳምጠኛለህ? በቴክስቹዋል ዓለማችን እኔ ጀርመንኛ ተናጋሪ አይደለም። የሊቃውንቶችን ይህን መጽሐፍ እንዴት አወቀው? ይሄ ከዚህ መጽሐፍ እንዴት አወቀው? ምን መሰለህ ርዕሱ ምን መሰለህ? ለምሳሌ ሰማዕቱ ብርሃን የሚለው ርዕስ አለ። ሰማዕቱ ብርሃን የሚለው ርዕስ አለ። እሺ አልፌዋለሁ። ሰማዕቱ ብርሃን የሚለው መጽሐፍ አንዴ አይደለም። አሁን ጊዜው የኔ ነው ባይ ነው። ጊዜው የኔ ነው። ምን መሰለህ እኔ ማለት ነው ዳዊቴ አንድ ነገር ልንገር፣ የኔና ያንተ ልዩነት ልንገር። በኋላ ትነግረኛለህ ብዬ አላመልጥም። በጣም ጥሩ እሰየው። እኔ መስሎኝ ነው የምፈልገው። ይሄንን መልስልኝ። ተፈጥሮብህ ከምትወጣ ዳዊት ደቂቃውን ያዝና ደቂቃውን ያዝ። ለምን አልመልስልህም? በቃ 10 ደቂቃ ፈልገህ ያዝ። ደቂቃውን ግን ያዝልኝ። አንዴ እየመለስኩልህ ስለሆነ ደቂቃ የሚያዝበት ጊዜ የለም። በእኔ ሰዓት እኔ እየመለስኩ ስለሆነ ደቂቃ የሚያዝበት እየመለስኩ ነው አይደል? ባልመልስ ኖሮ እንደዚህ አይነት ጌም አንጫወት። ሲሶ ሰዓቱን ያዝልኝ። ፌር መሆን አለብን። እየመለስኩልህ ነው። እየመለስኩልህ ስለሆነ ባልመልስሽ ሳላ ወዴት እንደሚሄድ ገብቶታል። ሺኖስ ኤግዛክትሊ ምን እንደማለት ከዚህ በኋላ አንድ ኢንተራፕት ላድርጋችሁና ይህን ጥያቄ ትችዋለሁ። ወደሚቀጥለው ጥያቄ ሊድ ካለ ፍቀድለት። ሳላ መልስ አልፈለግም እንጂ መልሰዋል። ወደሚቀጥለው ጥያቄ ወደሚቀጥለው ጥያቄ እንሂድ። ይሄንን አርቲክል ታውቀዋለህ? ወገናችን ጥያቄ ካለ ጠይቀኝ። ይሄንን አርቲክል ታውቀዋለህ ካለ በቴክስቹዋል ክሪቲሲዝም ላይ ጥያቄ ካለ የኔ ጥያቄ ይሄ ነው። ሲሶ እዚህ ጋር ፌቨር አትስራ። ማን ነው ሲሶ? ኖ ሲሶ ፌቨር አትስራ። አንዴ ኔት ይዞ ነው። ይሄንን አርቲክል ታውቀዋለህ ወይ? ይሄንን አርቲክል ዳዊት ሙሉነህ ምን መሰለህ ርዕሳችን የኔና ያንተ ቴክስት አሁን ወደ ወይኔ ርዕሱ አሁን ሪሜምበር ያደረከው አንተ በቁርአን መበረዝ ላይ ምክንያቱም አንተ መጣችሁ ርዕሱ አሁን ትዝ አለ። ቅድም እንዳልክላሰስ ቅድም እንዳልከው እሺ ሩቅያ የምትባል ጥያቄው የኔ ሰዓቱ የኔ ነው። ባይ ወይ ልንገርህ ሩቅያ የምትባል ሴትዮ እንደዚህ አለች አለ። ሰዓቱ የኔ ነው። አይ ኖ ይሄ እንዲነበብ አልፈለግም። አይ ኖ ወዴት እንደሚሄድ ገብቶሃል። ወዴት እንደሚሄድ ገብቶሃል። ከዚህኛው መጽሐፍ ፈርተሃል፣ ግን አሳያለሁ። ሳላ ከዚህኛው መጽሐፍ ይልቅ ልንገርህ ዳዊት ከዚህ መጽሐፍ ይሄ መጽሐፍ ተአማኒነት አለው። አሳያለሁ። ፖዝ አድርግልኝ ሲሶ፣ ሰዓቱን ያዘልኝ። አሁን ሳላ ምን እያደረገ ነው? ምን እንደማሳይ ምን አይነት ማስረጃ እንደማሳይ ገብቶታል። ባይ ወይ ሳላ ገብቶታል። ወደሚቀጥለው ጥያቄ የሚቀጥለው ፖይንት ምን እንደሆነ ገብቶታል። ደንግጧል ሳላ። አይኖ አሁን ወደ እሱ እንግባ አይደለ? ገብቶኛል፣ ግን ይሄንን ፖይንት እናየዋለን ማለት ነው። ወዴትም አልሄድም። ባይ ዘ ወይ አም ራይት ሂር ኦኬ፣ አም ራይት ሂር። ህዝቡ ምን ያክል እንደዋሸ ምን ያክል እንዳጭበረበርክ ይረዳል ማለት ነው ዛሬ። ኦኬ ይሄ አርቲክል እዝራ አቦት ዳዊት የሚለው ታወራው እጅ ልኩ ነው። እዝራ አቦት በደንብ አራሽ
እሺ ኤዝራ አቦት 150,000 የሚለው እዚህ ላይ ቃል በቃል ኮፒ አድርጎታል። ኤዝራ አቦት ብሎ ማለት ነው። ኦኬ እዚህ ጋር ኤብራን ነስል የሚለው ኤብራን ነስል ይላል። እዚህ ጋር 200,000 እያንዳንዱን ነገር ፕሌጀራይዝ እያደረገ ነው። ፕሌጀራይዝ እያደረገ ነው እንጂ መጽሐፉ በሙሉ ውሸት ነው። ዋሽተሃል፣ ይቅርታ ጠይቅ። ህዝቡን እየዋሸ ነው። እኔ የሚያሳዝነኝ የገረመኝ ነገር አንድ ሰው እሺ ይህንን ሁሉ አንብቤ ያለው ብለሃል። ፉትኖት ሳይቀር ፕሌጀራይዝ አድርገሃል። ፉትኖት ሳይቀር ጥያቄ አለ። እየዋሸ ነው። ይቅርታ ጠይቅ። ይቅርታ ትጠይቃለህ? ይቅርታ ትጠይቃለህ ወይ? ፕሌጀራይዝ አድርገሃል። ፕሌጀራይዝ አድርገሃል። ይቅርታ ትጠይቃለህ ወይ? ስኮላርቲክ መጽሐፍት በሚጻፉበት ጊዜ ፉትኖት የሚባል ነገር አለ። አንተ መጽሐፍም ስላልጻፍ እስከማውቀው ድረስ ጽፋል። ከጻፍክም ጥሩ ነው፣ ግን የጻፍክ አይመስለኝም። ፉትኖት ላይ ፉትኖት ምን እንደሆነ ላሳየ። አይ ፉትኖት አላሳየኝ። የተቀዳ አይደለም። ምን መሰለህ እሱ ልመልስልህ። ከዚህ ነው ወሰድከው ወይ? ስለ ፉትኖት አታስረዳም። ልቀጥላለሁ ወደሚቀጥለው ጥያቄ። እንደዚህ ነው አልፈልግም። ፕሌጀራይዝ አድርገሃል። ቃሉን አይፈልግም። ፉትኖቱን ሳይቀር ፕሌጀራይዝ አድርገሃል። ሰምታችኋል። ምንድን ነው ያለው? መልሱን አልፈልግም አለ። አውራ ብቻ። እሺ አዎ አይ ኖ ባይ ዘ ዌይ ሳላ ኢትስ ኤምባራሲንግ አይ ኖ። አሁን ማድረግ የምችለው መጮህ ብቻ ነው። ወደ ርዕሱ እንመለስ ማለት ነው። ቅድም ግን ኖ ርዕሱ ይሄ አይደለም አልክ። አሁን ግን ተገለላል። እንቀጥላለን። ባይ ዘ ዌይ አም ጌቲንግ ዋርምድ አፕ። ገና መጀመሪ ነው። ምንም አልነካሁትም። ባይ ዘ ዌይ ፕሮብለምስ ይላል። አንድ ፔጅ ወረድ ብለህ ቁጥር ፔጅ 4 ላይ ስትሄድ ስለዚህ ይሄው አርቲክል ከሰረከው ሀሳቡን ፕሌጀራይዝ ካደረከው መጽሐፍ ላይ አንድ ፔጅ ወረድ ብለን ስናነብ ምን ይላል? In his entertaining a hopeful guide to this dubious data, Joel Best sums up his evidence in one sentence ይላል. We need to be very careful when we can't tell who produced the figures, why or how, and when we can't be sure whether consistent choices were made in the measurements at different times and places. Unfortunately, the estimates offered over the last 150 years all suffer from just these problems. ተርጉምልኝ ቃል በቃል ተርጉምልኝ። ዳዊቴ ሳላህ ዘይን የመጽሐፍት ተርጓሚ አይደል? ዳዊት ሙሉ ነው። ተርጉም እኮ አይደለም ዳዊቴ። ምን መሰለህ እየሰራን አይደለም። ምን መሰለህ የመጽሐፍ ትርጉም እየሰራን አይደለም። አረብኛ ተርጉም እያልከኝ እኔ አረብኛ አልችልም። ቋንቋ አይደለም ማለት አንተ የመጽሐፍ ትርጉም አብረን እንሰራለን። ምን እናደርጋለን መሰለህ ዳዊት? ምን እናደርጋለን መሰለህ? አሁን የኔ ሰዓቱ የኔ ነው። ሰዓቱ የኔ ነው። ምን እናደርጋለን መሰለህ? ሰዓቱ የኔ ነው። ወደፊት እኔና አንተ አብረን የትርጉም ስራ እንሰራለን። ወደፊት እኔና አንተ የትርጉም ስራ እንሰራለን። ለጊዜው ግን የትርጉም ስራ እንሰራለን። ህዝቡ እንዲያውቅ ኦኬ። ሳላ በኔ ላይ አታውራ። በኔ ላይ ወደፊት የትርጉም ስራ እንሰራለን። አይ ኖ ሳላ ይህንን ማድረግ አልችልም። ዳዊት ምን እናደርጋለን መሰለህ? ወደፊት አብረን እየመለስኩ አትይዝም። የምትይዝበት ጊዜ የለም። ሰዓቱ እኮ ይሄ ነው። ሰዓቱ ምንድን ነው የሚለው መሰላችሁ? ጥያቄ የትርጉም ስራ እንስራ አለ። አንድ የትርጉም ስራ ሰዓቱን ያዘው። ሰዓቱን ያዘው። ቆይ ሁለታችሁም ዳና ጥያቄ ፌር የሆነ ነገር ሳላ ደንግጧል። የትሄጃ የለውም። ስለዚህ ሰዓቱ የኔ ከሆነ ፌር የሆነ አካሄድ ነው ያለብን። ገና መጀመሪ ነው። ሰዓቱን ከያዝኩ ግን ሰዓቱን ካቆምኩ ሁለታችሁ ማውራታችሁ ሰዓቱን ከያዝኩ ሁለታችሁ ሚታሉ እኔ ማውራ ሰዓቱን ሳራ ሁለታችሁም አታወሩ። ሰዓቱን ካቆምኩ ሁለታችሁም አታወሩ። ዲያቆን ዳዊት ጥያቄን ቀጥል፣ ሳላ መልስን ቀጥል። ጥያቄና መልስ ሰዓት ነው። ሰዓቱን አስጀምሯለሁ። ዲያቆን ዳዊት ጥያቄን ቀጥል፣ ሳላ መልሱን ይቀጥላል። ሰዓቱን አስጀምራለሁ። ያዳምጣኝ እንጂ ኧረ እኔ ምላሽ ሰጠዋለሁ። በቃ ይኸው አስጀመርኩ። አይ ሲሶ አንዴ ሰዓቱን ያዝ። ምክንያቱም አሁን ምን የሆነ ፖለቲካ እንድሰራ
ደቂቃ ሲይዘህ አንተ የገባኸው ፌር የሆነ ነገር ነው። ሰዓቱ የኔ ከሆነ እሱን መበጥበጥ አይችልም። የኔ ነው ሰዓቱ እኮ የኔ ነው። ወደሚቀጥለው አቁም ካልኩት ማቆም አለበት። ሰዓቱ የኔ ነው እንጂ እኔ ሳወራ ህዝቡን ወይ እንደዚህ የሚበጠበጠው ነገር እየጠየቅኩ መመለስ እኮ ስላቃተ እኮ ነው። ተርጉም አልተርጉም አልከኝ ፕሌጀራይዝ እንዳደረግ መጽሐፉን ግን በደንብ አድርጌ እንደገና ማሳየዋለሁ። ፉትኖት የሚባል ነገር ፉትኖት ምን እንደሆነ የፈለኩትን ነገር መጠየቅ እችላለሁ። የፈለኩት ጥያቄ ካለቀበት ማለት ነው። ካለቀበት ጥያቄ ልስጠው። የኢብኑ መስዑድ ሙስሐፍ እና ጠይቀኝ ዲያቆን ዳዊት ኦልሬዲ ደቂቃ የረሱ ነው። ጥያቄውን ይጠይቅ። ጥያቄው በረዘም ባለም ደቂቃ ወስዶ የራሱን ደቂቃ ነው ሳላም ያባክን ነው። ምንም ችግር የለውም። አጠርም ማድረግም ረዘም የራሱ ስለሆነ የራሱ ምርጫ ስለሆነ ደቂቃውን ይቀጥል። እንትና ሳላ ዲያቆን ዳዊት ይቀጥል። ክፈትለትና ያውራ። ህዝብ ይፈርዳል። ከዚህ ኮፒ አድርጎ አንድ ፔጅ ግን ቢወርድ የዚህ ሁሉ ቁጥር እዚህ ጋር ፕሌጀራይዝ ያደረገው በመጽሐፍ ፕሌጀራይዝ ያደረገው ማለት ነው። ታማኝነት የለውም የሚል መጽሐፍ ነው። ከዚህ አርቲክል ወስዶታል። ፉትኖቱን ግን እሱ እንዳነበበው እሱ እንዳመጣው አድርጎ ሚስኮት ሚስ ሬፕሬዘንት ነው ያደረገው። ወደሚቀጥለው ጥያቄ ሄዳለሁ። ጎርደን ፊ ምን ብለሃል? ፕሮፌሰር ጎርደን አንድ ዲያቆን አንድ እዚህ የሆነ ቴክስታይ ደቂቃ እንትን ብሎብኛል። አንዴ ቆይ ሶሪ 9 ደቂቃ ከ30 ሰከንድ አካባቢ ነው። ድጋሚ ቆይ እንትን ደረጋ ስንት ነበረ? ስንት ነበረ? የመጨረሻ አለ ራሱ ይሆንና ጨምር ከፈለገ ኖ ራሱ ምንም እንትን አላለም። ባይ ዘ ዌይ 15 ቀን ምን እያደረግክ ነበር ብለኸኛል። መጽሐፍ ውሸት እንደተሞላ እያነበብኩ ነበረ። ባይ ዘ ዌይ ፔጅ ባይ ፔጅ እሄድበታለሁ። የኔ ተራ ነው። አታውቅም። ጠየቁም ጥያቄ አልጠየቁም። ፕሮፌሰር ጋርደን ፊ የክርስቲያን ስነ መለኮት ሊቅ እና የመጽሐፍ ቅዱስ ምሁር ቃል በቃል እንዲሁ ሲል ጻፈ። ከዛ 5340 በላይ የግሪክ መጽሐፎች የጽሁፎች ሲኖሩ ሁለቱም እንኳን አይመሳሰልም እያልክ ጽፍ። የጎርደን ፊ አርቲክልን አንብበዋል። እዛ ጋር የጠቀስኩት መጽሐፍ አለ ኮት አድርጋለህ እዚህ ጋር ፉትኖት ላይ ጎርደን ፊ What's the purpose of the article? What's the purpose of the article? Thank you. ልመልስልህ ፈቃደኛ ነህ? በጣም ጥሩ ጥያቄ ነው። በነገራችን መልስ። ሊያዳምጥ ነው። የመጀመሪያው እንግዲህ የሚያዳምጠው መልስ ልስጠው። እንግዲህ ፕሮፌሰር ጋርደን ፊ እዚህ ጋር ያለው ማለት ነው ቴዎሎጂያን ነው። ምናልባት ለማታውቁ ብዙዎቻችሁ ታውቁታላችሁ ብዬ ተስፋ አደርጋለሁ። እና የአዲስ ወደ መልሱ አንዴ ስለሱም ልንገር ስለማታውቀው ማለት ነው። አይ ባክግራውንድ አልፈልግም። ምን መሰላችሁ ሰው ቴዎሎጂያን እንደ ቴክስቹዋል ክሪቲሲዝም አርቲክሉ ስለምንድን ነው? ቢብሊዮግራፊ ልመልስ ነው። ፐርፐሱ ምንድን ነው? ልመልስ ፐርፐዙን ልንገርህ። የምን 10 ሰከንድ ቆይ። ፐርፐሱ ጋርደን ፊ ምን ብሎ ተናገረ? በአዲስ ኪዳን ላይ 5300 ምናምን ማኑስክሪፕቶች ሲኖሩ ኖቱ አር አይዴንቲካል፣ ሁለቱ እንኳን አይመሳሰሉም፣ እያንዳንዱ ተበርዟል ብሎ ተናገረ። ያንን ላሳይ ነው ብራዘር። በጣም ጥሩ ሰማችሁት። እንግዲህ እዚህ ጋር ኮት አድርጎ ያመጣው ከ5340 በላይ የግሪክ መጽሐፍ ቅዱስ ጽሁፎች ሲኖሩ ሁለቱ እንኳን አይመሳሰሉም። ቃል በቃል እዚህ ጋር አለ። ባይወይ
ይችን እንደምንም አድርጎ ተርጉማታል። ኦኬ then the next two sentences ምን ተርጉሙላቸው። the next two sentences ምን ይላል? ተርጉሙላቸው። ከላይ ጀምረ ተርጉሙላቸው። ከላይ ጀምረ ተርጉሙላቸው። ከላይ ጀምረ ስትተረጉም አንድ ዳዊት ወደ ላይ የምር መጽሐፉን ካመጣው አይቀር ልንገርህ፣ የምር መጽሐፉን ካመጣው አይቀር መጽሐፉን ካመጣ አንድ ያው ባክንፎርዝ ነው የምናወራው። ባክንፎርዝ ነው የምናወራው። ሁለታችን ባክንፎርዝ እናወራለን። ቆምበት ሪዝን የለም። በነገራችን ከላይ አንድ ምንም ጨምሮ አንድ ፖዝ ያካሄድ ነገር ከተነሳ ፖዙ ለሁለታችሁም ለእንትንና ከኮንቴንት ውጭ ከሀሳብ ውጭ ያካሄድ ላይ ሀሳብ ካለ ዳዊት እንትን በልና ለዛ ይመልስ። በጣም መልካም የሆንኩላችሁ ሁለት ደቂቃ እጨምራለሁ። አካሄድ ካለ በጣም መልካም የሆንኩልህ ነው። እኔ እንግዲህ በጣም እንትን ብዬ ነው ያለፍከው። ስለዚህ የወገናችን ጥያቄ መጠየቅ አንችልም። ባይሆን እኔ እዚህ ጋር ምን አመጣሁለት? 10 ጥያቄ ለእሱ አመጣሁለት። ቁርአን ላይ የሚነሱ 10 ጥያቄዎች፣ እነዚህን ጠይቀኝ ያልኩት ነው። ዳህና ጥያቄዎች ናቸው እነዚህ። አንዱንም ግን አልጠየቀም። ዳህና ነገር ጠይቅ። አንድ ፕሊስ ቆይላችሁ። አንድ ለእኔ ማንም ፌቨር እያደረገ ያለና ሁለታችሁ በጨዋነት እንድትወያዩ ነው። እኔ አሁን ሰዓቱን አጀምራለሁ። እኮ ዲያቆን እኮ እሱን ነዋል አንድ ዴቪል ፖዝ አልኩትና ሁለታችሁ ማቁሙ። ሳካ ይቁምልን ካላችሁ የአኬድ ጥያቄ ነው የምታነሱት። በዛ መካከል ማወራው እኔ ብቻ ነው። ከዛ እናንተ ወደ ጥያቄና መልሱ ትመለሳላችሁ። ሰዓቱን እኔ በድጋሚ አስጀምራለሁ። ዳዊት ጠይቅ፣ የጥያቄና መልስ ጊዜ ነው። ጥያቄን ጠይቅ፣ እሱ ምላሽ ይመልስ። ካልተመለሰ ወደሚቀጥለው ጥያቄ ዳዊት። ግን አሁን ያው ሲሶ ምን እየሆነ ነው መሰለ? እኔ ሳወራ አውቆ ስለበሰረ እያደረገ ነው። አውቆ ስለበሰረ እያደረገ ነው። ወደ ርዕሱ እኮ አልመጣም እኮ ሳላዬ፣ ወደ ርዕሱ አልመጣም። ካስቆመ ሊያወራ አይፈቀድለትም። አንተ በቃ ደቂቃ ካልመለሰ ለአንተ ወደሚቀጥለው ጥያቄ ይኸው በቃ። ግን እኔ ስጠይቅ ማውራት አይችልም። በማጭበርበር አይሆንም። እዚሁ ኮት ካደረገው ቀጥለው ሰዓቱን እዚሁ ካደረገው መጽሐፍ 2 ሴንተንስ ቢያነብ ኖሮ in fact the closest relationship between any two manuscripts in existence even among the majority average from 6 to 10 variants per chapter ይላል። ኦኬ 6 እስከ 10 የሆነ variants አለ። It is obvious therefore that no manuscript has escaped corruption. It's obvious ሌሎች corruption እንደሌለው we are reassured however sorry, it is obvious that these variants are superficial. ደህና ነገር ስለማያመጣ ማለት ነው። ለዛ እኮ ነው ዝም ብሎ ሌብነት ደህና ነገር አይደለም። ልክ ነህ። አንድ ጊዜ ቆይ፣ የእሱ አይሰማም። ሲሶ እንግዲህ ለአንተ ነው የማወራው። ይህን ሰውዬ ዝም የምልበት ሪዝን ነገር ስለማያነሳ ነው ዝም የምለው እንጂ ደቂቃ ከሁለታችሁ ምን ማገኘው ፌቨር የለም። የምትወያዩት እናንተ ነው። በተቻለ መጠን እናንተ ቆይ አንዴ ሳላ፣ እኔ ምንም እዚህ ጋር ማገኘው ፌቨርም የለም፣ ምንም ነገር የለም፣ ምንም የለም በሁለታችሁ መካከል ማለት ነው። እኔ ሁለታችሁን ለማገዝ ነው የመጣሁት። ድንገት አሁን በዚህ መካከል ላይ ሰዓቱን ፕሌስ አላደርገው እያሳየው ነበር። ይሄ ምንም በማጭበርበር ማገኘው ነገር የለም። አሁን በጎ ፈቃደኛ ከሆናችሁ የቀረውን ደቂቃ ጨርሱ፣ ያለበለዚያ እኔ አቋርጬዋለሁ። ሲሶ ፌር የሚሆነው ግን ማንም ሰው በማረባ ነገር ምን እየሆነ ነው መሰለህ? ሲሶ አይደለም ወደ ጥያቄና መልስ ነው። ጠይቀው ይመልስ። በቃ ፌር መሆን አለበት። ፌር የሚሆነው ደግሞ እኔ ስጠይቅ መስማት አለበት።
ጥያቄውን ቀይሬዋለሁ ሲል ዝም ማለት አለበት ማለት ነው። እኮ ጠይቀውና ጥያቄ ጠይቀው ይመልስ። መጽሐፌ ላይ እመልሳለሁ ብለዋል ካላፈረበት በስተቀር ማለት ነው። ካላፈረበት በስተቀር እየጠየኩት እኮ ነው። እየጠየኩት ግን እንድጠይቅ አልፈለገም። ወይም ስጠይቅ ፍልበስተር ያደርጋል። አይ ሙቭድ ኦን ስለው አይሰማኝም። ዳስ ዘ ፕሮብለም ዩ ሲ። እንዲመለስ እንዲታይ አልፈልግም። ስንት ያክል እንደዋሸ እንቀጥል። ሳላ ግን መስማት አለብህ። ዛሬ ስንት ጉድ እንደማወጣ you have no idea ስንቴ እንደዋሸ። በጣም ያሳፍራል። ይቅርታ ጠይቅ። it is obvious። ይችን ነምበር አውጥተህ ፑል አደረግና እዚህ ኮፒ ፔስት አደረግ አይደለ? 2 sentences after we are reassured however that these variations are superficial ይላል። እነዚህ ቬሪዬሽንስ ሱፐርፊሻል ናቸው ብሏል። ሚስኮት ሚስሬፕሬዘንት ነው ያደረገው። እንደዚህ አይነት ውሸቶች መጽሐፍ ሙሉ በሙሉ ቁርአን ጠይቀኝ ዳዊቴ ቁርአን ተበረዟል። 15 ቀን በሙሉ መጽሐፍን እያነበብኩ ስለነበረ ቁርአን ተበረዟል ብለህ ጠይቀኝ። ሰማቱ ቁርአን አይደል? ውድድሩ የኔ ቁጥር አሁን ትዝ አለህ? ሰማቱ ቁርአን ተበርዟል ወይስ መጽሐፍ ቅዱስ ተበርዟል እያለ ነው። ውድድሩ የሰማቱ ቁርአንና የመጽሐፍ ተበርዟል ማለት ነው። ሰው ተበርዟል ማለት ነው። ያሳዝናል። ተበርዟል ማለት ነው። እኔ የፈለኩት ቁርአንና መጽሐፍ ቅዱስ ነው። እኔ የፈለኩት ቁርአንና መጽሐፍ ቅዱስ ነው። እንግዲህ የሚያወዳድረው ሰማቱ ቁርአንና መጽሐፍ ቅዱስ ነው። ከመጽሐፌ እመልሳለሁ። ቁጥር ፔጅ 56 ሰዓቱ እኔ ነው። እሱ ምንድነው የሚያደርገው መሰላችሁ? ሰማቱ ብራና እስቲል የሚጠይቀው ሰማቱ ብራና ነው። እስቲል የሚጠይቀው ሰማቱ ብራና ነው። እኔ ግን ከዚህ ጠይቀኝ አስክ ከዚህ ጠይቀኝ ከዚህ ላይ ጠይቀኝ ከዚህ መጽሐፍ ጠይቀኝ። ይሄ መጽሐፍ ተበርዟል ነው። ጥያቄ አትቀበልም? ካልተቀበልክ እቀይራለሁ። አትቀበልም? ይሄ መጽሐፍ ተበርዟል ብለህ ጥያቄ ጠይቀኝ። ኦኬ ሶ ከዚህ መጽሐፍ አትቀበልም? ይሄ አልቀበልም አላልኩም እኮ እኔ አስተምራለሁ። ትቀበላለህ? ስማ አንተ አስተምራለሁ። ይሄ መጽሐፍ ተበርዟል። ይሄ መጽሐፍ ጸሐፊው ይታወቃል ብለኸኛል። ጸሐፊው አንተ ነህ። ከዚህ መጽሐፍ ትቀበላለህ ወይስ አትቀበልም? አሸናፊ መጽሐፍ ይቅርብኝ ከበደኝ ካልከኝ አሁን ሙባ ይቅርብኝ ካልከኝ ወይስ ልጠይቅህ? እሺ የአንጾኪያ ቅዱስ አግናጦስ ኢየሱስን በተመለከተ ደግሞ ዳንሳነ አለው ብለህ እዚህ ጋር ሬፈረንስ አድርጋል። ኤፒስቶል ኦፍ ኢግናቲየስ ቱ ዘ ፊሊፒንስ ኮሜንታሪ ኦን ጆን ቻፕተር 1 ቨርስ 18 ብለሃል። ኤፒስቶል ኦፍ ኢግናቲየስ ቱ ዘ ፊሊፒንስ ማን ነው የጻፈው? ክፈተው። ጸሐፊያኑ ልክ እንደ መጽሐፍ ቅዱስ አይታወቅም። ልክ እንደዚህ አይታወቅም። ልክ እንደዚህ መጽሐፍ አይታወቅም። ይሄም አይታወቅም። እሱ ሁለቱም ኤፒስቶል ኦፍ ኢግናቲየስ አይታወቅም። ምን መሰለህ? ፕራይመሪ ማስረጃ የለውም። ይሄ መጽሐፍም አይታወቅም፣ ያኛውም አይታወቅም። ሁለቱም አንድ ነው። ኦኬ ስለዚህ የአንጾኪያው ቅዱስ አግናጢዮስ ተመለከተ ያልከው እየዋሸ ነበር ማለት ነው። መጽሐፍ ላይ ወደሚቀጥለው ጥያቄ ይሄዳል። ወደሚቀጥለው ጥያቄ ይሄዳለሁ። ገጽ 173 ላይ ቅዱስ ቄርሎስ አሌክሳንድሪያ ብለህ በኢየሩሳሌም የተወለደ ጥንታዊ ስነ መለኮት ሊቅ ነበረ። በልጅነት እድሜው አንስቶ በዚያ በተወለደ ሀገር አለ። ይህንን ማክሲመስ ሳልሳዊ የተባለ እርሱ መምህር ነበረ ብለህ ዲስክራይብ አድርገሃል። ይህንን ዲስክራይብ የሚያደርገው ቄርሎስ ኦፍ አሌክሳንድሪያ ነው። ሌተር ጸሐፊዎች ናቸው። ስለራሱ ምን መሰለህ? ስለራሱ ልክ እንደ ወንጌል ጸሐፊ ኖ ዲስክራይብ ይሄ ባዮግራፊ ነው። ሌተር አዲሽን ይሄ ሌተር አዲሽን እየጠየቁ አይደለም። የቄርሎስ አሌክሳንድሪያ ቀኖና ብለህ ቄርሎስ አሌክሳንድሪያ በኢየሩሳሌም የተወለደ ጥንታዊ የስነ መለኮት ሊቅ ብለሃል። በኢየሩሳሌም የተወለደው ቄርሎስ ኦፍ አሌክሳንድሪያ ነው። ቄርሎስ ኦፍ አሌክሳንድሪያ ነው። እሺ መጽሐፉን እኮ እያነበብኩ አይደል? መጽሐፉን እኮ አትረዳም። በነገራችን የአማርኛ ጥረት አለብኝ። ቅድም የአማርኛ ጥረት አለብኝ ብላ እውነትም አለብኝ። ጥያቄ ሄዳለሁ። የአማርኛ ጥረት አለብኝ ስላልክ መጽሐፍ የአማርኛ ነው። መጽሐፍ የአማርኛ ነው። የአማርኛ ጥረት እንዳለብህ ኦኬ። አር ዩ ሬዲ? ስለ ቁርአን አር ዩ ሬዲ? ታንሰር ባለ ጥያቄ አለ። ኦኬ የሀፍሳ ኮዴክስ አሁን በእጃችን አለ።
በእጃችን የሀፍስ ኮዴክስ አለ፣ ሪዲንጉ አለ። ቁርአን የመጣው በኦራል ትራዲሽን ነው፣ በኦራል እንጂ ራሱ ማኑስክሪፕቱ ምን ሆነ? ኤንሽንት ማኑስክሪፕት አለ። ኧረ አለ ነው እዚህ ጋር የሀፍሳን ነው እዚህ ጋር ምን መሰለህ ኦሪጂናል ቁርአን የሚባለው ሀፍስ ሪዲንግ የሚባለው የሀፍሳ ማኑስክሪፕት ትመልሳለህ። ዶንት ወሪ። ሀፍሳ ማለት ለኡስማኒክ ስታንዳርዳይዝድ ቴክስት ቤዝ ቴክስት ነበረ። ባይ ዘ ወይ ዘ ቤዝ ቴክስት ሄዶ ግራ ገባንና እንደው ጠይቀኝ ለመልስልህ ቤዝ ቴክስት ተደረገ። ይሄ ቤዝ ቴክስት ለኡስማኒክ ፔሪድ ነበረ የሚባለው። ይሄ የሀፍሳ ኮፒ የት አለ? አለ ምን ሆነ? ኦኬ ሶ ሙሳፍ ሰሃባሽ ለመልስልህ ፈቃደኛ ነህ ዳዊት? ለመልስልህ ፈቃደኛ? እሺ አዳምጠኝ። ሶ የሀፍስ ቴክስት ምንድነው የሆነው የሚለው የሀፍስ ቴክስት እኛ ኦሪጂናል ቁርአን የምንለው በኦራል ትራዲሽን የመጣውን እንጂ ማኑስክሪፕት ላይ ያለውን አይደለም። we are not depend on the manuscript text። በነገራችን በማኑስክሪፕት ላይ ዲፔንድ አንሆንም። ኦሪጂናል ቁርአን አለ ወይ? አዎ አለ። በትራዲሽን የመጣው ኦሪጂናል ቁርአን። አላሁ አክበር። እሱ ነው ማለት። ኦኬ ስለዚህ አያውቅም የት እንዳለ ማለት ነው። ቤዝ ቴክስት እስልምና ቶልድ ሚ ሰው ነው እንጂ አክቹዋል ቴክስቹዋል ክሪቲሲዝም አድርጎ ይሄን ሊመልስ አይችልም። አውቶግራፍ ሜዠርመንት ኦፍ አውተንቲሲቲ ይሄንን ማንጻፈው እየጠየቁ ነው። is authorship a measurement of author? ሰው ከጻፈው ብቻ ነው የምትቀበለው? ወገናችን የአንድ ቴክስት ተአማኒነት ከብዙ ነገር አኳያ ይታያል። ኦኬ አቆ አንዱ ቴክስቹዋል ክሪቲሲዝም አንዱ ለመልስልህ ከነዛ መካከል አንደኛ ይኸውልህ ቴክስቹዋል ክሪቲሲዝም በሁለት ይካፈላል። ኦኬ ሂስቶሪካል ክሪቲሲዝም እና ቢብሊካል ክሪቲሲዝም አለ። ኦኬ ሶ ሰዓት መብላት ማንነቱ ላይ አዎ ማሳያ ሚዛን ጸሐፊው መታወቁ የቴክስቹዋል ክሪቲሲዝም ሚዛን ነው ወይ ለሚለው ብቻ ሳይሆን ከሚዛን ሰዓት አልቋል። ሁለታችሁም እሺ ሰዓት አልቋል።